ባሻ ነው። ባሻ ነው። እሺ በአሁኑስ? በአሁኑን አናቆ መታለቀት ነው። ዋና ሳጅን ይሄ ነው። የፖሊስ የመጀመሪያ መጠሪያ ማዕረግ ስም ኮንስታብል ነው። ከዛ በኋላ ከኮንስታብል በኋላ እንግዲህ የሚያገኘው መጠሪያ ማዕረግ ስም ደግሞ ይሄኛው ማዕረግ ነው። ይሄኛው ማዕረግ ረዳት ሳጅን ይባላል። አንድ ቪ ያለው ረዳት ሳጅን ተብሎ ይጠራል። ሁለተኛው ማዕረግ ደግሞ ይሄኛው ነው። ሁለት ቪ ያለው ምክትል ሳጅን መጠሪያ ስያሜ ተሰጥቶታል ማለት ነው። ሶስተኛው ማዕረግ ደግሞ ይሄኛው ነው። ሶስተኛው ማዕረግ ደግሞ 3 ቪ ያለው ሳጅን የሚል መጠሪያ ስም ያለው ማለት ነው። የመጨረሻው በሳጅን ስያሜዎች ውስጥ ያለው ይሄኛው ነው። 3 ቪ ያለው 1 ኮከብ አለው። ይሄ ዋና ሳጅን መጠሪያ ስያሜ ተሰጥቶታል ማለት ነው። ከዋና ሳጅን በመቀጠል ማለት ነው እንግዲህ የፖሊስ መጠሪያ ማዕረግ ስም ይሄኛው ነው። ይሄኛው 1 ኮከብ ብቻ ነው ያለው። ረዳት ኢንስፔክተር የሚል ስያሜ ተሰጥቶታል ማለት ነው። 2 ኮከብ ያለው ምክትል ኢንስፔክተር ይሆናል ማለት ነው። ከምክትል ኢንስፔክተር ቀጥሎ ሙሉ ኢንስፔክተር ይሆናል ማለት ነው። የመጨረሻው በኢንስፔክተርነት ደረጃ ይሄኛው ነው። ይሄኛው ከ3ቱ ኢንስፔክተር የሚለየው ዘንባባ ምልክት አለው። ከዛ በኋላ ደግሞ 1 ኮከብ አለው ማለት ነው። ይሄ ዋና ኢንስፔክተር የሚል ስያሜ ተሰጥቶታል። 2 ኮከብና 1 ዘንባባ አለው። ይሄኛው ምክትል ኮማንደር ስያሜ ይኖረዋል። ከዚህኛው በመቀጠል 3 ኮከብ አለው፣ 1 ዘንባባ አለው፣ ሙሉ ኮማንደር ተብሎ ይጠራል ማለት ነው። ከሙሉ ኮማንደር ባሻገር ደግሞ ቀጥሎ የሚሰጠው እንግዲህ ይሄኛው ማዕረግ ነው። ከኮማንደርና ከዋና ኢንስፔክተር የሚለይበት መንገድ እንግዲህ እንደምትመለከቱት ሚዛን አለው መሀል ላይ እንደ ሌሎቹ ዘንባባ አለው፣ 1 ኮከብ አለው ማለት ነው። ይሄኛው ረዳት ኮሚሽነር የሚል ስያሜ ተሰጥቶታል ማለት ነው። ይሄኛው ምክትል ኮሚሽነር ስያሜ ተሰጥቶታል ማለት ነው። የመጨረሻው የፖሊስ ማዕረግ መጠሪያ ስም እንግዲህ ይሄኛው ነው። 3 ሙሉ ኮከብ አለው፣ ዘንባባ አለው፣ ከዛ በኋላ ደግሞ ሚዛን አለው። ይሄ ሙሉ ኮሚሽነር የሚል ስያሜ ተሰጥቶታል ማለት ነው። ይህ ማዕረግ የፖሊስ የመጨረሻ ማዕረግ ነው ማለት ነው።